ሰላም እግዚአብሔር ከእናንተ ጋር ይሁን። ቅዱሳን እንደምን ቆያችሁ? በጌታ ሰላም እላችኋለሁ። ሁሉ ጊዜ ለአምላካችን ቃል ጥቂት ደቂቃ ይኑረን። ኢየሱስ ጌታ ነው። ደግሞ በየዕለቱ አንድ ምዕራፍ አንብቡ። በጌታ ነው ምላችሁ እነሱ ነው የምፈልገው። ተባረክልኝ። ወደ ዛሬው ሐሳብ እንሄዳለን። በጌታ ስም አነባለሁ። በዚያንም ጊዜ የኤፍሬም ሰዎች ሚዳውያንን ለማዋጋት ሲሄዱ ለምን አልጠራችሁም? ለምንስ እንዲህ ያለ ነገር አደረገ በማለት ጌዲዮንን እጅግ ነቀፉት። ጌዲዮን ግን እናንተ ካደረጋችሁት ጋር ሲነጻጸር የኔ ታዲያ ከምን ይቆጠራል? የኤፍሬም የወይን ቅርሚያ ተጠቅሎ ከሚገባው አቤሌዜር የወይን ምክር አይበልጥምን? እግዚአብሔር የሚዳውያንን መሪዎችንም ሄሬቤንን እና ቤዜንን በእጃችሁ አሳልፎ ሰጣችሁ። ታዲያ እናንተ ከፈጸማችሁት ጋራ የሚወዳደር ምን ማድረግ እችል ነበር? ይህንን ሲሰሙ ቁጣቸው በረደ። ጌዲዮንም 300 ሰዎችንም ዮርዳኖስን ተሻግሮ ምንም እንኳን ድካም ቢሰማቸውም ጠላቶቻቸውንም ያሳደዱ ነበር። የኢዮሳፍጥን ሰዎች የሚዳውያን ነገስታትን ዜቤልንና ሰሌሜንን ማሳደድ ላይ ስለሆኑ የተከተሉኝን ሰዎች ስለደከሙብኝ እባካችሁ የሚበላውንም እንጀራ ስጧቸው አላቸው። የከሰትን ሽማምንት ግን ለከተሉ ሰዎች እንጀራ እንሰጥ ዘንድ ቤዜል እና ሰሌምን በእጅ ገብቷልን አሉት። ጌዲዮንም መልሶ ደህና እግዚአብሔር ቤዜልን እና ሰሌምን በእጅ አሳልፎ በሚሰጠበት ጊዜ በምድረ ባዳ እሾክ እና አሜሌቅ ስጋችሁን ትበላለች አላቸው። ከዚያም ወደ ንንጴል ሰዎች ሄደ። ይህንንም ጥያቄ አቀረበላቸው። እነርሱም መልሶ የኬሴ ሰዎች ከሰጡት መልስ ጋር አንድ አይነት ነበረ። እርሱም የኤቤልንም ሰዎችንም በድል አድራጊነት በሰላም ሲመለስ ከተማችሁን የሚጠብቁበትን ይህ ግንብ አፍርሷል እና አላቸው። በዚያንም ጊዜ ቤዜል እና ሰሌምን በ15,000 ከሆኑ ሰራዊቶቻቸው ጋር ቁርቁር በተባለው ስፍራ ነበር። ይህንም ከምስራቅ ህዝቦች ከሚጠጡና በጦር ሜዳ ከወረዱ 120,000 ሰይፍ ታጥቆ ሰራዊትም የተረፉ ነበር። ከዚያም ጌዲዮን ተነስቶ ከንብህና ከጉያብ በስተ ምስራቅ የሚኖሩትንም ዘሌዎችንም የሚሄድበት መንገድን ተከትሎ በጠላት ሰራዊት ላይ በድንገት አደጋ ጣሉ። ሁለት የሚዳውያን ነገስታትም ዜቤልን እና ሰሌምን ሸሹ። ጌዲዮን ግን አሳድዶ ያዛቸው፣ ሞላ ሰራዊቶቻቸው እጅ በተናቸው። ከዚያም በኋላ የኢዮስያስ ልጅ ጌዲዮንም በሄሬዎስ በተላለፈ በኩል አድርጎ ከጦርነቱ ተመለሰ። እነርሱም የስኬት ሰው የሆኑ አንድ ወጣት ማርኮ መረመረ። መጥቶም የ77ቱን የስኬት ሽማግሌዎችን እና የከተማይቱንም አለቆቹን ስም ፈጽሞ አጠፋቸው።